ሰላምና ጸጋ ይብዛላችሁ በያላችሁበት። የዛሬን መልእክቴን ወደ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሄድ ኦፊስ ካውንስልስ አድርሱልኝ። ሀሳቤ ምንድነው? ሰሞኑን እየሰማን ባለነው ጉዳይ ላይ ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ባወጣችው መግለጫ ላይ ነብይ የለም፣ ሐዋርያ የለም፣ ምንድነው ሌላ የሚል አይነት ነገር አውጥታለች ሲባል ሰማሁኝና ያው ሶሪ እሺ፣ እኔ አንድ ነገር ገባኝ በዚህ ሐሳብ ላይ። አሁን ነው እንደምትነቁ? አሁን እኔም እኮ የኢትዮጵያ ቃለ ሕይወት ቤተክርስቲያን መንበር ነኝ፣ አገልጋይም ነኝ። ምናልባት ንግግሬ ባያሳምናችሁ እዛ አዲስ አበባ ያለው ሄድ ኦፊሳችን የወንጌል ስርጭት ቢሮ ግቡና የወንጌል ስርጭት አገልጋዮችን መንበር ቁጠሩ። እዛ ውስጥ ታገኙኛላችሁ። ኃይለ ልዑል መንግስቱ ነኝ እና አሁን ነው እንደ ነገሩ የሚገባችሁ። ከአንድ ቤተክርስቲያን ሽማግሌ ጋር በተጣለ ቁጥር ወጥቶ ሸራ መወጠር ሲጀምር ያኔ ያልተከላከላችሁ እናንተ ከዛ በኋላ በየቸርቻችሁ ስታስገለግሉ አልነበረም እንዴ? ምን ነው ዛሬ የምነካችሁ? ወይስ ደግሞ የነሱ በምድራዊ ነገር መክበራቸውና አንዳንድ ነገሮችን ማካበታቸው ሲሰማችሁ ትንሽ ቅናትም ሊመስለኝ ሁላ ሞክሯል ይሄ ጉዳይ። ስለዚህ እንዴት ነው? በደንብ አስባችሁበታል ወይ? እንደዚህ አይነት ውሳኔ ውስጥ መግባት የነበረባችሁ ዛሬ አይደለም፣ ዛሬ አልነበረም፣ ያኔው ከወትሮው ነበር። ይሄ እንደዚህ አይነት አቋማዊ ውሳኔ ውስጥ መግባት የነበረባችሁ። ዛሬ ግን ረፍዶባችኋል። የሚመኑ በሙሉ ጠቅላላው ጉዳዩን አምኖበታል እና ከሚመኑ ውስጥ ከነሱ ልብ ውስጥ ለማውጣት መሞከር ግን ያው የሚቻል አይመስለኝም። ከተቻለ ብቻ ሞክሩ እናንተ። ግን እኔ ያው ረፍዶባችኋል ነው የምለው ነው። ለእንደዚህ አይነት ውሳኔ ጊዜያችሁ አልነበረም ነው እያልኩኝ ያለሁት። ስለዚህ ትንሽ ይታሰብበት። ውሳኔያችሁ ትንሽ ብዙዎችን የሚያጠግብ አይመስለኝም። የውሳኔያችሁና የመግለጫችሁ ማሻሻያ ይጠበቃል ከህዝቡ ዘንድ ወደ እናንተ እና ስለዚህ ይሄንን ለማለት ነው ሐሳቤ አመጣጤም። እኔ ወዳችኋለሁ። ይሄንን በማለቴ አንተም አይደለህም አባላችን አይደለህም የምትሉኝ እንደሆነ ይውልኝ ብያችኋለሁ። አይደለህም አንተንም ከዚህ በኋላ ማይቀጥለንብሃል ምናምን የምትሉኝም እንደሆነ አሞኬ እኔ ባይብል የተካደበት ነገር አይስማማኝም። የኢትዮጵያ ቃለ ሕይወት ቤተክርስቲያን ትታወቃለች። ብዙ ጊዜ በቅጡብነት ቁጡብ ናት። ራሷን ለመጠንቀቅ ትሞክራለች፣ ትጥራለች። ባይብል ዋት ሴይስ ባይብል ትላለች። ግን አሁን ላይ ግን ትንሽ እንደዚህ አይነት ውሳኔዎች ከሷ ሲጠበቁ ማየት ሼም ነው ለኔ። ስለዚህ ባይብሉንስ የት አረጋችሁ? ባይብል የሚለውን የት አረጋችሁ? ይሄ ባይብል የሚለውን ነው እናንተ ያደረጋችሁት ወይስ እንዴት ብላችሁ ነው? መጽሐፉን ማንበብ ይጠበቅባችሁ አልነበረም ወይ? ያን ማለቴ ደግሞ አታነቡም እያልኳችሁ አይደለም። እና እያልኳችሁ ያለሁት ተው፣ ከባይብሉ ጋር ነው መሆን ያለበት፣ ከባይብሉ ጋር ነው መሄድ ያለብን እላለሁኝ። ይቅርታ አድርጉልኝ፣ ምናልባት ዘለፋ እንዳይመስላችሁ፣ ቁጣም እንዳይመስላችሁ። ትንሽ ግን የተሰማኝን ያህል ነው። እኔ በተናጥል አሁን የተቋቋሙትን ካውንስሎችን አንድ በአንድ ማወቅ ስለማልችል ትንሽ በዚህ አጋጣሚ ጉዳዩም ኦሬዲ ፕሮፌሽናል ስለሆነ በዚህ አጋጣሚ ላሳውቅ ብዬ ነው። ወዳችኋለሁ። ተባረኩ። ሁላችሁም አድርሱልኝ። ባይ ባይ።
በዚህ አጋጣሚ ይቅርታ አድርጉልኝ። እንዲህ የሚባል ነገርም አይቻለሁ። የሐዋርያነት የነብይነት ኦፊሱ አለ፣ አገልግሎቱ አለ፣ ግን አገልጋዮቹ የሉም በሚለው ላይ ምን ኃይል አይታችሁ ነው? ምን ኃይል ቼክ አድርጋችሁ ነው? በእርግጥ ሁሉም አይደሉም። ሁሉ አይደሉም፣ ልክ ናችሁ፣ ሁሉ አይደሉም። ነገር ግን እሱንስ ለመለየት የአባታችን የእግዚአብሔር ቃል የምናገረው አለ። ለዛም ቢሆን መንፈስን መመርመር በመንፈስ ነው ይላል። ስለዚህ እንዴት ነው? በምን አይነት ፍተሻ ነው ሁሉም ያንን እንዳልሆኑ እንዳይደሉ እርግጠኛ ልትሆኑ የቻላችሁበትስ መንገድ እንዴት ነው የሚለውን ሐሳብ ነው የማስቀምጥላችሁ። በተጨማሪ ደግሞ አገልግሎቱ መኖሩን ካመናችሁ አገልጋዮቹስ መኖራቸውን ምን ያህል ቼክ አረጋችሁ? በምን ቼክ አረጋችሁ? በመንፈስ ወይስ በፊዚካሊ? በጥበብ ወይስ በምን? እሱንም ትንሽ አስቀምጡልኝ። ይህ ብቻም አይደለም እኮ እናንተ ከዚህ መግለጫ በኋላ የኛው የቃለ ሕይወት ቤተክርስቲያን አባላት፣ የቤተክርስቲያን መሪዎች፣ ሰብሳቢዎች፣ ሽማግሌዎች ነቢያትን ወደ ቤታችሁ ጋብዛችሁ ታስገለግላላችሁ። ይሄ የታወቀ እውነታ ነው። ይሄም አይረሳም።